ጥብቅ ማስታወሻ መኪናው በጎርፍ ወይም በጥልቅ ውሃ ውስጥ ካለፈ ውሃ ወደ ዲፍሬንሻሉ ሊገባ ስለሚችል ዘይቱን ወዲያውኑ ማሳየትና መቀየር ያስፈልጋል። ይህ ክፍል 2 የዲፍሬንሻል መረጃ ነው። በባለፈው ቀጠሯችን መሰረት በዛሬው ቪዲዮ የዲፍሬንሻል ዘይት በየስንት ጊዜው መቀየር እንዳለበት፣ የዲፍሬንሻል ብልሽት መኪናው ላይ ይዞት የሚመጣውን ችግር እንዲሁም ደግሞ ዲፍሬንሻል በየስንት ጊዜው መታደስ እንዳለበት እናያለን። ካፕቴን ወላስ መሆኔ አብራችሁን ቆዩ። የዲፍሬንሻል ዘይት በየስንት ጊዜው መቀየር አለበት ለሚለው ጥያቄ የዲፍሬንሻል ዘይት በውስጡ ያሉትን ማርሾች ወይም ደግሞ ጥርሶች እንዳይፋፋቁና ከመጠን በላይ እንዳይሞቁ ይከላከላል። የቅያሬ ጊዜው እንደ መኪናው አይነትና አጠቃቀም ቢለያየም ለተራ መኪኖች ከ8000 ኪሎ ሜትር እስከ 96000 ኪሎ ሜትር ማለትም ይህ በማይል ሲሰላ ከ30000 እስከ 60000 ማይል ማለት ነው። ለከባድና ለፎር ዌል ድራይቭ መኪኖች ደግሞ ከባድ ዕቃ የሚጭኑ ተሳቢ የሚጎትቱ ወይም ወጣ ገባና ጭቃማ መንገድ ወይም ኦፍሮድ ላይ የሚነዱ ከሆነ በየ24000 ኪሎ ሜትር እስከ 48000 ኪሎ ሜትር ወይም ደግሞ በማይል ከ15000 እስከ 30000 ማይል መቀየር ይመረጣል። የጊዜ ገደብ መኪናው ብዙ ባይነዳ እንኳን ዘይቱ ባህሪውን ሊያጣ ስለሚችል በየ2 እስከ 3 ዓመቱ መቀየር ተገቢ ነው። ጥብቅ ማስታወሻ መኪናው በጎርፍ ወይም በጥልቅ ውሃ ውስጥ ካለፈ ውሃ ወደ ዲፍሬንሻሉ ሊገባ ስለሚችል ዘይቱን ወዲያውኑ ማሳየትና መቀየር ያስፈልጋል። ሁለተኛው ጥያቄ የዲፍሬንሻል ብልሽት መኪናው ላይ ይዞት የሚመጣው ችግር ምንድነው ሲሆን የዲፍሬንሻል መበላሸት ሲጀምር የሚከተሉትን ግልጽ ምልክቶችን ማሳየት ይጀምራል። መኪናው ፍጥነቱን ሲቀንስ ወይም ደግሞ ፍጥነቱን ሲጨምር ከኋላ ወይም ደግሞ ከበስተጀርባ ከጎማዎች አካባቢ የሚጮህ ወይም ደግሞ የሚረብሽ ድምጽ ያሰማል። ልክ እንደዚህ። ይህ አብዛኛውን ጊዜ የዘይት ማነስ ወይም ደግሞ የማርሾች መፋፋቅ ወይም ደግሞ የጥርሶች መበላሸት ሊሆን ይችላል። ሌላኛው ችግር በመታጠፍ ጊዜ የሚፈጠር መንቀጥቀጥ ሲሆን መኪናውን ወደ ግራ ወይም ደግሞ ወደ ቀኝ ሲታጠፍ የጎማዎች መቆራረጥ፣ መንቀጥቀጥ ወይም ደግሞ ከበድ ማለት ስሜት ይኖራል። ሌላኛው የዘይት መፍሰስ ወይም ደግሞ ፍሉድ ሊክስ ሲሆን ከዲፍሬንሻል ማሸጊያዎች ወይም ደግሞ ሴልስ አካባቢ ዘይት የሚንጠባጠብ ከሆነ የውስጠኛው ክፍል ላይ ያለ ዘይት ፈሶ መኪናውን ላልባሌ አደጋ ሊያደርሰው ይችላል። እንዲሁም ደግሞ ላልተገባ ወጪም እኛን ሊዳርገን ይችላል። ሌላኛው ችግር የጎማዎች ያለመመጣጠንና ያለዕድሜ መላላት ሲሆን ዲፍሬንሻሉ 2 የግራና ቀኝ ጎማዎችን ፍጥነት በአግባቡ መቆጣጠር ሲያቅተው ጎማዎች ያላግባብ ይበላሉ። ሌላኛው ችግር ደግሞ የኛ ቸልተኝነት ሲሆን ከባድ አደጋ ሊያደርስብን ይችላል። ችግሩ ሳይፈታ ከቀጠለ የውስጥ ማርሾች ወይም ደግሞ እርስ በእርስ ተቆላልፈው በመሰበር መኪናው በከፍተኛ ፍጥነት ላይ ያለ ጎማው ድንገት ብሎክ ወይም ደግሞ ሊቆም ስለሚችል ይህ ደግሞ ለከፋ አደጋ ይዳረገናል። ሌላኛው ዋና ጥያቄያችን ደግሞ ዲፍሬንሻል በየስንት ጊዜው መታደስ አለበት ሲሆን ዲፍሬንሻል እንደ ሞተር ወይም ደግሞ እንደ ፍሪሽን ጨርቅ ወይም ደግሞ ክለች የተወሰነ ዕድሜ ገደብ ኖሮት በየጊዜው የሚታደስ ክፍል አይደለም። ዘይቱ በየጊዜው ከተቀየረና በአግባቡ ከተያዘ የዲፍሬንሻል ዕድሜ ከመኪናው ዕድሜ ጋር እኩል ሊጓዝ ይችላል። ይህ ማለት በጣም ጥሩ ነው። ነገር ግን እድሳት የሚያስፈልገው በእነዚህ ሁኔታዎች ላይ ብቻ ነው። ከላይ የተጠቀሱት የብልሽት ምልክቶች ሲታዩ ድምጽ ካለው፣ ዘይት ፈሶበት ከተጎዳ ወይም ማርሾቹ ወይም ደግሞ ጥርሶቹ ከተሰባብረው ተፈቶ ውስጡ ያሉትን ቤሪንጎች ወይም ደግሞ ኮሽኔቶችና ማርሾች መቀየር መታደስ አለበት። በኪሎ ሜትር ሲሰላ በአማካኝ በጥሩ ሁኔታ የተያዘ ዲፍሬንሻል ከ250 እስከ 300,000 ኪሎ ሜትር ያለምንም ችግር ሊያገለግል ይችላል። ከዚህ ኪሎ ሜትር በኋላ ግን ቤሪንጎች ወይም ደግሞ ኮሽኔቶች ሊያረጁ ስለሚችሉ ከፍተኛ አደጋ ሊያደርስብን ይችላል፣ ካልታደሰ ማለት ነው። ለማጠቃለል ያክል ዲፍሬንሻልን ከትልቅ ወጪና ከብልሽት ለመጠበቅ ትልቁና ብቸኛው መፍትሄ የዲፍሬንሻል ዘይትን በየጊዜው እንደ መኪናው ማኑዋል መፈተሽና መቀየር ነው። በቪዲዮ ለየት ያለና አስተማሪ ዕውቀትን እንዳገኛችሁ በማመን የዛሬውን አበቃሁ። በቀጣይ እስክንገናኝ ድረስ ይህን ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ደህና ሰንብቱ።